እሺ ቀጣይ ወደ ኤችአር ሞጁል እንሂድ። ኤችአር ሞጁል ብዙ አፕሊኬሽኖችን ያካትታል። ከሪክሩትመንት ጀምሮ እስከ ፔሮል ድረስ አቴንዳንስን፣ ሊቭ ማኔጅመንትን፣ ኤክስፔንስንም ኢምፕሎይ ኤክስፔንስንም ጨምሮ ብዙዎቹን አፕሊኬሽኖች የያዘ ነው። ስለዚህ እያንዳንዱን አፕሊኬሽን እየገባን እንዴት እንደሚሰራ እናያለን ማለት ነው። ስለዚህ ከሪክሩትመንት እንጀምር። ሪክሩትመንት ሪኩዌስት ላይ መጀመሪያ ሪክሩትመንት አፕሊኬሽን ላይ ከመግባታችን በፊት ሪክሩትመንት ሪኩዌስት የምትላለች ሪክሩትመንት ሰብ ሞጁል እንዴት ከሱ ውስጥ አንደኛው ነው ማለት ነው ሪክሩትመንት ሪኩዌስት። ስለዚህ ሪክሩትመንት ሪኩዌስት የምናደርገው መቼ ነው? ኢምፕሎይ እጥረት ወይም የሆነ ሾርቴጅ ሲኖር በሆነ ምክንያት ወይም ቫካንሲ ለማውጣት ስንፈልግ ከሪክሩትመንት ሪኩዌስት ተነስቶ ሊሄድ ይችላል ማለት ነው። ስለዚህ ሪክሩትመንት ሪኩዌስት ላይ ከዚህ በፊት የተሰሩ ሪክሩትመንት ሪኩዌስቶች አሉ። አዲስ ለመስራት ኒው ብለን ሪኩዌስት ዴቱ ባይ ዲፎልት የዛሬን ነው የሚያመጣው። መቀየር ይቻላል። ለምሳሌ አካውንታንት ከሆነ የምፈልገው ጆብ ፖዚሽን አካውንታንት ላለው ከየት ነው የሚጠየቀው? ከፋይናንስ ዲፓርትመንት ነው። አካውንታብል ቱ እንደማን ነው ተጠያቂነቱ ነው። እዚህ ጋር የስም ማስገባት ይቻላል። ዲፓርትመንት እንበለው። ኦኩፔሽናል ግሬድ ግሬዱን እዚህ ጋር መስጠት ይቻላል። ሪዝን ፎር ቫካንት ፖስት የሚለው ደግሞ ምንድነው ሪዝኑ ነው? ሾርቴጅ ኦፍ ማንፓወር እንበለው። ተርም ኦፍ ኢምፕሎይመንት እንዴት ነው? ፉል ታይም ነው? ፓርት ታይም ነው? ፉል ታይም እንበለው። ኤክስፔክትድ ዴት ሪኩዌስት አድርገን እንዲመጣ የምንፈልገው እስከ ስንት ጊዜ ነው የሚለውን እዚህ ጋር እንጠቅሳለን። ይመጣልን የሰው ሀይል ምን ያህል ነው? 3 ነው እንበለው። ፕሌስ ኦፍ ወርክ የት ነው? ልደታ እንበለው። ልደታ ኤጅ ሬንጅ ከስንት እስከ ስንት የሆነ እንዲመጣ ነው የምንፈልገው? ከ27 እንበለውና እስከ 35 እንበለው። ሳላሪ ሬንጅ ከስንት እስከ ስንት? እዚህ ጋር ሞር ከዲፓርትመንት ያለፈ ስለሆነ ኤችአር አፕሩቭ ላይ እናየዋለን። ሌላ ዲዩቲስ ምን ምን ሊያደርግ እንደሚችል እዚህ ጋር መጻፍ ይቻላል ማለት ነው። ዲዩቲዎቹን እዚህ ጋር መጻፍ ይቻላል። ኦኬ ሌሎችንም ታቦች ብናያቸው የተለያዩ አሁን ለምሳሌ ኤጁኬሽን ሌቭል ማስገባት እንችላለን። ኳሊፊኬሽን ሪኳየርመንት ስኪልም ካለው እዚህ ጋር ስኪል ማስገባት እንችላለን። አላይን እያልን ማለት ነው። ከዚህ በኋላ ዲፓርትመንት አፕሩቭ ያደርጋል። ዲፓርትመንት አፕሩቭ ካደረገ በኋላ ኤችአር የሚመለከተውን አስገብቶ አስገብቶ አፕሩቭ ያደርጋል ማለት ነው። ከዚህ በኋላ ጀነራል ማኔጀሩ አፕሩቭ ያደርጋል። ጂኤም አፕሩቭድ ይሆናል። እዚህ ላይ ሪኩዌስት ጨረስን ማለት ነው። መጨረሻ ላይ ሰውየው ሲቀጠር ሪክሩትመንት ደን ላይ ይሆናል ማለት ነው። ከዚህ በኋላ ሪክሩትመንት አፕሊኬሽን ላይ ነው የምንሄደው። ሪክሩትመንት አፕሊኬሽን ሪክሩትመንት አፕሊኬሽን
ሪክሩትመንት አፕሊኬሽን ስንከፍት የሚመጣልን ፎርም ባይ ጆብ ፖዚሽን ነው። ሁሉንም አፕሊኬሽኖች ለማየት ከፈለግን እንደዚህ ማየት እንችላለን። ኦል አፕሊኬሽንስ ብለን በካናቫን ቪው ማየት እንችላለን። ስለዚህ አሁን ምንድነው የምናደርገው? በወጣው ጆብ ፖዚሽን መሰረት መጀመሪያ ጆብስ ላይ እንገባለን። መጀመሪያ ፖስት ማድረግ አለብን። እዚህ ላይ ኒው ብለን አካውንታንት እንበለው። ይሄ ደግሞ ሪፈረንስ ማለት የሪኩዌስት ሪፈረንስ ነው። ሳላሪ ምን ያህል እንደሚሆን እዚህ ጋር ካምፓኒው ሪጅናል ፋርማሲውቲካልስ እንበለው። ካሪየር ሌቭል ሚድል ሌቭል እንበለው። ሪኳየርድ ነምበር ኦፍ ፐርሰን 3 እንበለው። አሳይንድ ፐርሰን ይህን የሚከታተለው ሰው ማን ነው? ዲፓርትመንት ፋይናንስ ላይ ነው። ኤምፕሎይመንት ታይፕ ፐርማነንት ፉል ታይም ነው። ጆብ ሎኬሽን እንደታም ብለው ክሬት ዳታ የምትለዋን እዛው ቀን እናድርገው። ዴድላይኑ 12 እንበለው። ከዚህ በኋላ እዚህ ጋር ጆብ ሰመሪ ማስገባት ይቻላል። ጆብ ሰመሪ ላይ መጻፍ እንችላለን ማለት ነው። ኤግዛምፕል ስለሆነ እቺን ብቻ ጽፌ ፖስት ላድርገው። ከዚህ በኋላ ፖስት የተደረገውን ጆብ ካሪየር ፔጁ ላይ ጆብስ ላይ ታገኙታላችሁ። ጆብስ ይሄኛውን ለፐብሊክ እንዲያው ማድረግ ይቻላል። ኦልሬዲ የተደረገ ነው። ዌብሳይቱ ላይ ስላሽ ጆብስ የምትለውን ስትጨምሩ ይሄ ፔጅ ይመጣላችኋል ማለት ነው። ከዚህ በኋላ አካውንታንት አሁን ያወጣነው እንትን እዚህ ጋር ፖስት ተደርጓል። ሪድ ሞር ብለን ማነው የሚያደርገው? ይሄ አፕላይ የሚያደርገው ሰው ማለት ነው። ሪድ ሞር ይልና አፕላይ ይለዋል። አፕላይ ካለ በኋላ እዚህ ጋር መጥቶ ስሙን ይጽፋል። ብዙ ዲቴሎች አሉ። እነሱን ዲቴሎች ይሞላል ማለት ነው። ስለዚህ ስም እንጻፍ። ኢሜይሉ እዚህ ጋር ይጽፋል። ጀንደር ሜል ነው። 09 እንበለው። የሚናገረው ቋንቋ እንግሊሽ ይናገራል፣ አማርኛም ይናገራል። ይሄንን እንለፈው። ሊቪንግ አድሬስ የት ነው? እዛው ልደታ አካባቢ ነው እንበል። አፕሊኬሽን ኢንፎርሜሽን የሚለው ላይ አዲስ ኦፖርቹኒቲ ስለምፈልግ ነው። አቬይላቢሊቲ ዊዝን በሁለት ሳምንታት ውስጥ አቬይላብል እሆናለሁ። ሪዚዩሜ ፋይል ብሮዝ አድርጎ እዚህ ጋር የራሱን ሪዚዩሜ ይመርጣል ማለት ነው። ከዚህ በኋላ ሳላሪ ፓኬጁ ከስንት እስከ ስንት እንደሚጠብቅ እዚህ ጋር ያስገባል። ኤክስፒሪየንሱ 2 አመት አለኝ ይላል። ምን አይነት ቤኔፊት ስፔሻል ቤኔፊት እንደሚጠብቅ እዚህ ጋር ሴሌክት ያደርጋል። ከዚህ በኋላ አፕላይ ያደርጋል ማለት ነው። ኦኬ እሺ። ስለዚህ ይሄኛው ዲያሎግ ይመጣለታል። አፕሊኬሽኑ ሰክሰስፉል እንደሆነ የሚታወቀው በዚህኛው ነው ማለት ነው።
ከዚህ በኋላ አፕሊኬሽንስ ላይ ኦል አፕሊኬሽንስ ላይ ብንገባ ነን የምትል አንድ ስቴጅ አለች። እዛ ስቴጅ ላይ ነው። ይህም በካናቫን ቪው ማድረግ እንችላለን። በካናቫን ቪው ስናደርገው ነን የምትለው እዚህ ጋር አለች። እዚህ ላይ ማን አለ? በቀለ ቱፋ ገመቹ አፕላይ ያደረገው ማለት ነው። ስለዚህ አፕላይ የሚያደርጉት ነገር ሰዎች በሙሉ እዚህ ጋር አፕሊካንቶች በሙሉ ይመጣሉ ማለት ነው። ስለዚህ ኔክስት ስቴጅ ላይ እንዲሄድ ከፈለግን ወደ ኔክስት ስቴጅ በቀላሉ እንደዚህ መውሰድ እንችላለን ማለት ነው። እዚህ ላይ ኔክስት ስቴጅ ላይ ስናደርገው በየስቴጆቹ ኢሜል ሊልክ ይችላል። አሁን ለምሳሌ ይሄኛው እንደተቀበልነው የሚያሳውቅ ኢሜል ይደርሰዋል። እዚሁ ላይ እንዳለ በእነዚህ እንትኖች ስቴጆችን መቆጣጠር ይችላል፣ ድራግም ሳይደረግ ማለት ነው። ስለዚህ በስቴጅ ስቴጅ ይሄዳል ማለት ነው። ስለዚህ ወደ ኢኒሻል ኳሊፊኬሽን የሚሄድ ከሆነ ኢኒሻል ኳሊፊኬሽን ላይ ይሄዳል። ፈርስት ኢንተርቪው እያለ ይሄዳል። መጨረሻ ላይ ኮንትራክት ፕሮፖዝ ይደረጋል። ከዛ በኋላ ኮንትራክት ሳይንድ ይደረጋል። ያኔ ምን ያደርጋል ማለት ነው? ሃየርድ ይሆናል ማለት ነው። ሃየርድ ከሆነ በኋላ ኢምፕሎይ ክሬት እንዲደረግ እዚህ ጋር ክሬት ኢምፕሎይ የምትላለች። በዚህ መሰረት ይህን ኢንፎርሜሽን ይዞ ዋና የሚባሉት ኢንፎርሜሽን ይዞ ኢምፕሎይ ክሬት እንድናደርግ ያደርገናል ማለት ነው። ስለዚህ ክሬት ኢምፕሎይ እንለዋለን። ከዛ ወደ ማን ይወስደናል ማለት ነው? ወደ ኢምፕሎይ አፕሊኬሽን ይወስደናል። ይሄን ኢምፕሎይ ላይ እናገኘዋለን። አሁን ስሙን አውቶማቲክሊ እዚህ ጋር ጻፈው መሆን ያለባቸው ነገር ቦታዎች ላይ ጽፎታል። ይሄን ሴቭ እናደርግና ወደ ኢምፕሎይ እንቀጥላለን ማለት ነው። ኦልሬዲ ክሬት አድርጎታል። ስለዚህ ሴቭ ማድረግ አይጠበቅብኝም። ከዚህ በኋላ ኢምፕሎይስ ላይ ስትገቡ በቀለን እንፈልገው። በቀለ እንደምታዩት እዚህ ጋር በቀለ ቱፋ ገመቹ። ኦኬ ስለዚህ ክሬት አድርጎልናል ማለት ነው ኢምፕሎይስ ላይ። ከዚህ በኋላ ኢምፕሎይስ ላይ እንዴት ኢምፕሎዮችን አዲስ ኢምፕሎይ ነው ይሄኛው እንዴት መመዝገብ እንዳለብን እናያለን ማለት ነው። ስለዚህ ወርክ ፎኑን እዚህ ጋር ማስገባት እንችላለን። የሚመዘገቡ ብዙ ነገሮች ይኖራሉ። እዚህ ጋር ዲፓርትመንት አለ ራሱ አውቶማቲክሊ አምጥቶልናል። ማናጀሩ ማን እንደሆነ እዚህ ጋር ሴሌክት አድርገን እንጠቅሳለን። ጆብ ፖዚሽኑ ምንድነው የሚለውን ደግሞ እዚህ ጋር እናስገባለን። ከዚህ በፊት የሰራባቸው ቦታዎች ካሉ ኤክስፒሪየንሶች ካሉ አዳድ ብለን እዚህ ጋር ማስገባት እንችላለን ማለት ነው። ባንክን ብለው ባንክ ላይ ኤክስፒሪየንስ ነው። ኦኬ ዲቪዥኑ የሰራበት ኦኬ ከዚህ ቀን እስከ ኦኬ እንደዚህ እናደርገው። እዚህ ጋር ዲስክሪፕሽን ካለ ዲስክሪፕሽን ማስገባት ይቻላል። ሪዚዩሜውን እዚህ ጋር ማስገባት ይቻላል። ከዚህ በኋላ ሴቭ ኤንድ ክሎዝ ማድረግ ነው ወይም ሴቭ ኤንድ ኒው ብሎ መቀጠል ነው። ሴቭ ኤንድ ክሎዝ እንበለው። ሴቭ ካደረገልን በኋላ እዚህ ጋር የምታዩት ሌላ አዲስ አድ ያደረገውን ከታች ያሳያችኋል። ይሄ ማለት ኦርጋናይዝድ በሆነ ወይ ኤክስፒሪየንሶችን ለማስገባት ከተፈለገ በዚህ ወይ ማስገባት ይቻላል ማለት ነው። ስኪል ላይ ደግሞ ፒክ ስኪል ብለን ስኪሎቹን አሁን ላንጉዌጅ ብቻ ነው የተመዘገበው። ስኪሎቹን እዚህ ጋር ማስገባት ይቻላል። ማሪክ ማለት እንችላለን። እዚህ ጋር ሴቭ ኤንድ ክሎዝ እንበለው። ሁለት ስኪል ላንጉዌጅ ስኪል እዚህ ጋር አድ አድርገናል ማለት ነው። ወርክ ኢንፎርሜሽን ላይ ወርክ ኢንፎርሜሽን ታብ ላይ
የሚሰራበት ቦታ የት ነው የሚለውን እዚህ ጋር ማስገባት። እነዚህ ኤክስፔንስ ማናጀር፣ ሊቭ ማናጀርስ የሚሉት አፕሩቭ የሚያደርግለት ማናጀር ማነው እዚህ ጋር ማስገባት ይቻላል፣ መምረጥ ይቻላል። ሌላ ፕራይቬት ኢንፎርሜሽን ላይ ፕራይቬት አድሬሱ የት ነው? ከኢትዮጵያ ውስጥ ነው የሚኖረው። ሲቲው አዲስ አበባ ነው። ቀበሌ አዶኖ 23 የሚባል ካለ አላውቅም። ከዛ 89 7 እሺ። ከዚህ በኋላ ፔንሽን ካለው ፔንሽን ነምበሩን እዚህ ጋር ማስገባት። አካውንት ባንክ አካውንቱን እዚህ ጋር ማስገባት። ክሬት ብለን ባንክ አካውንቱን የትኛው ባንክ ነው? ሲቢ ነው። ከዛ በኋላ ብራንቹ የት ነው? ልደታም ብለው። ከረንሲው ኢቲቢ ነው። ሎኬሽኑ አዲስ አበባ ነው። ኦኬ ይሄን ሴቭ እንክሎዝም በለው። ከዚህ በኋላ እዚህ ጋር ባንክ አካውንት መዘገብን፣ ቲን ነምበርም እንደዚሁ እዚህ ጋር መጻፍ ነው። የሚናገራቸው ላንጉዌጆች ምንድን ናቸው? አማሪክም እንግሊሽም። ሌላ እዚህ ጋር ወርክ ሆም ዲስታንስ የሚለውን ማስገባት ይቻላል፣ ኦፕሽናል ነው። ካምፓኒ ካር ፕሌትም ማስገባት ይቻላል። ኮንታክት ኔሙ ወይም ኢመርጀንሲ ኮንታክት ኔሙ ማን ነው የሚለውን እዚህ ጋር ማስገባት። ፎን ነምበሩን እዚህ ጋር። ኦኬ ኤጁኬሽን እንዴት ነው? እዚህ ጋር ስለ ኤጁኬሽን ያጠናው ምንድን ነው? ያጠናበት ስኩል ወይም ዩኒቨርሲቲ የት ነው? ወርክ ፐርሚት ካለው እዚህ ጋር ማስገባት ይቻላል። ሲቲዝንሺፕ ኢትዮጵያዊ ነው። ፓስፖርት ነምበር እዚህ ጋር ማስገባት ይቻላል። ጀንደር ሜል ነው። ዴት ኦፍ በርዝ የተወለደበትን ዓመተ ምህረት። ኦኬ ፕራይቬት ኢንፎርሜሽን ላይ እነዚህን አስገባን። ሌላ ፋሚሊ ስታተስ የሚለው ላይ ደግሞ ሲንግል ነው ሜሪድ ነው የሚለውን እዚህ ጋር መምረጥ ይቻላል ማለት ነው። ሲንግል ይሁን፣ ይሄን ሴቭ እንበለው። ከዚህ በኋላ ፎቶ ካለው ኤዲት ብለን ፎቶ ማስገባት እንችላለን። ፒክቸርስ ለምሳሌ ያው ኤግዛምፕል ነው የመረጥኳት ሴት ናት፣ ግን እንደ ወንድ ትሁን ማለት ነው። ስለዚህ በዚህ መሰረት የአንድን ኤምፕሎይ ዳታ ማስቀመጥ እንችላለን ማለት ነው። ዶክመንት ካለው ዶክመንቱን እዚህ ጋር አታች ማድረግ እንችላለን። ስካን የተደረጉ ዶክመንቶች ሶፍት ኮፒ ካለው ኒው ብለን እዚህ ጋር የዶክመንቱን ስም ጽፈን ዶክመንት ፋይሉን እዚህ ጋር አፕሎድ አድርገን ኦኬ ሴቭ እንበለው። ኦኬ አታችመንት ላይ አንድ ዶክመንት እንዳለ ያሳየናል ማለት ነው። እሺ ከዚህ በመቀጠል እንዴት ነው ኮንትራት አግሪመንት የምንተክልለት የሚለው ደግሞ ኮንትራት ላይ ነው። ኮንትራት ላይ እንገባና የበቀለ ነው የበቀለ አግሪመንት እንበለው። የፈለጋችሁትን ስም መስጠት ትችላላችሁ።
ሌላው ሳለሪ ስትራክቸሩን እናስገባለታለን። ይሄ በኋላ ለፔሮል ይጠቅመናል ማለት ነው። ኮንትራት ታይፕ ፐርማነንት ነው የምንበለው። ቤዚክ ሳለሪ የሚከፈለው 43,000 30,000 እንበለው። ሀውስ አላዋንስ 2,000 ብር። ትራንስፖርቴሽን አላዋንስ ካለው 1,200። ሌላም አላዋንሶች ካሉት እዚህ ጋር ማስገባት ይችላል። ይህን ሴቭ እንበለው። ከዚህ በኋላ ቀይ ይሆናል። ስቲል ግን ሲንስ ብሎ ያስቀምጣል። ስለዚህ ይህን ኮንትራት ሲንስ ብሎ ቀይ ካደረገው ይሄ ማለት ወይ ኒው ላይ ነው ወይ ሌሎች ከረኒንግ ውጭ ያሉ ስቴቶች ናቸው ማለት ነው። ስለዚህ ፔሮል ላይ እንዲካተት ረኒንግ ላይ እናደርገዋለን። እሺ ኦኬ። ስለዚህ ኢምፕሎይስ ላይ እሺ፣ ከዚህ በኋላ ያው ኢምፕሎይስ ላይ እዚሁ ላይ ዩዘር ክሬት አድርገን እንዴት በሱ መግባት እንደምንችል እናያለን። ስለዚህ ክሬት ዩዘር እንበለውና ይህን አክሰስ ራይቶቹ እንዳሉ ዲፎልቶቹ ናቸው። ይህን ሴቭ እንበለው። ከዚህ በኋላ በበቀለ አካውንት እንግባና አቴንዳንስ ቼክ እናድርግ። እዚህ በቀለ ኢሜሉን እዚህ ጋር ያስገባል፣ ፓስወርዱን እዚህ ጋር ያስገባል፣ ሎጊን ይለዋል ማለት ነው። ኦኬ እሺ። ከዚህ በኋላ ሎጊን ካደረገ በኋላ በራሱ አካውንት ቼክኢን እና ቼክ አውት ማድረግ ይችላል። ቼክኢን እንበለው። ከዛ ቼክ አውት ሲያደርግ ደግሞ እዛው ላይ ክሊክ አድርጎ ቼክ አውት ያደርጋል ማለት ነው። ይሄን አቴንዳንስ ሪከርድ አቴንዳንስ ላይ ማየት እንችላለን። እዚህ ጋር በቀለ ያው ከነ ዱሬሽኑ እዚህ ጋር ወርክ አውርስ ብሎ ቼክ ኢን እና ቼክ አውቱን በዚህ መልክ ቁጭ ያደርግልናል ማለት ነው። ሌላ በማሽን ሲሆን ያው ራሱ አውቶማቲክሊ እዚህ ላይ ሎግ ያደርገዋል ማለት ነው። ኦኬ አቴንዳንስ ካየን ሊቭ ሲጠይቅ ደግሞ ታይም ኦፍ ላይ ይገባና ማይ ታይም ኦፍ ገብቶ መጠየቅ ይችላል። ማይ ታይም ኦፍ ላይ እንሂድ ብሎ ከዚህ ቀን እስከዚህ ቀን እፈልጋለሁ ይላል። ኦኬ አክሰስ ስላልሰጠው ነው። ከዚህ በኋላ ሰብሚት ያደርጋል ማለት ነው። ማኔጅመንት ላይ መጥተው ታይም ኦፍ ላይ ገብተው እሱ ሪኩዌስት ያደረገውን እዚህ ጋር አፕሩቭ ማድረግ ይቻላል ማለት ነው። ኢምፕሎይ ሰብሚት ያደረገውን እዚህ ጋር መጥቶ አፕሩቭ ማድረግ ይቻላል ማለት ነው። እዚህ ጋር ሊቭ ባላንስ ሪፖርት እዚህ ጋር ማየት ይቻላል። ሎኬሽን መጠየቅ ከተፈለገ ማይ ሎኬሽንስ ላይ ተገብቶ አዲስ ሎኬሽን መጠየቅ ይቻላል።
ይህን ማኔጅመንት ላይ አሎኬሽንስ ላይ እናገኘዋለን ማለት ነው። ይህን አፕሩቭ የሚያደርገው ሰው አፕሩቭ ያደርገዋል ማለት ነው። ኦኬ እዚህ ውስጥ ገብቶ ቫሊዴት ይላል አፕሩቭ ይደረግለታል ማለት ነው። ኦኬ ታይም ኦፍ ላይ ይህን ካየን ይበቃል። ቀጣይ ወደ ፔሮል እንሂድ። እዚህ ፔሮል ላይ ፔሮል በኤምፕሎይ በኢንዲቪጁዋል ስንሰራ ኒው ብለን እዚህ ጋር ኤምፕሎይን አስገብተን መልካም ማለት ነው። ማን ነው? በቀለ አውቶማቲክሊ ትክክለኛ ኮንትራክት ካለው ኮንትራክቱን ይዘው ይመጣላችኋል፣ ስትራክቸሩንም ይዘው ይመጣላችኋል። አቴንዳንስ ካለው እዚህ ጋር ያሳያችኋል። ኦኬ አካውንቲንግ ላይ እዚህ ጋር ጆርናሉን መምረጥ። ኦኬ ዘላኔስ ኦፕሬሽን ስለ ቴምፖራሪውን ሴቭ እንበለው። ከዚህ በኋላ ኮምፒውት ሽት እንላለን ማለት ነው። በዚህ መልኩ ሳለሪ ኮምፒቲሽኑን ያሳያቸዋል። ቤዚኩ 30,000 ያስገባነው ኮንትራክት ላይ ሀውስ ሬንታል አላዋንሱን፣ ትራንስፖርቴሽኑን መጨረሻ ላይ ደግሞ የሚደርሰውን እንዲህ ያስቀምጥላችኋል ማለት ነው የታማውንቱ። ከዚህ በኋላ ከተጨረሰ በኋላ ኮንፈርም ሲባል ወደ ጆርናል ፖስት ይደረጋል ማለት ነው። ስለዚህ አካውንቲንግ ጆርናል ኢንትሪስ ላይ ይገኛል። ይሄ ፖስትድ ነው፣ ደን ስቴት ላይ ይሆናል ማለት ነው። በባች ስትሰሩ ፔስሊፕ ባች ላይ ገብታችሁ ወይም በግሩፕ ባንድ ላይ ለሁሉም ስትሰሩ ማለት ነው። ፔሮል እዚህ ጋር ዲስክሪፕሽኑን መስጠት ነው። ኦገስት 2025 እንበለው። ከዚህ በኋላ ጀነሬት ፔስሊፕስ እንለዋለን። እዚህ ላይ ረኒንግ ኮንትራክት ያላቸውን እናደርግና ጀነሬት እንላለን ማለት ነው። እንደዚህ አይነት ኤረር ይዞባችሁ ሊመጣ ይችላል። ለምንድነው እንደዚህ አይነት ኤረር ይዞ የሚመጣው? ኮንትራክት ረኒንግ ስታተስ ላይ የሌላቸው ሊኖሩ ይችላሉ። ለምሳሌ አበበ ከበደ ነው የሚለው። እሺ አሁን ጀነሬት ብንለው እንዲይዞልን ይመጣል። የሶስት ሰዎችን አንድ ያደረግን ማለት ነው። ይህን ስሊፕ ከፍተን ብናየው የቅድሙን ያሳየናል። ኮምፒቲሽኑንም እዚህ ጋር ማየት እንችላለን። የቅድሙን ለብቻ የሰራነውን አይነት ፎርም ያመጣልናል ማለት ነው። ከዚህ በኋላ በአጠቃላይ ሁሉንም ፖስት ለማድረግ ከተፈለገ ማርከስ ተብሎ ፖስት ይደረጋል ማለት ነው። እሺ ፔሮል ይህን ካየን ወደ ኤክስፔንስ እንሂድ። ኤክስፔንስ ላይ ኤምፕሎዩ ለአንዳንድ ጉዳዮች ኤክስፔንስ ሊያደርግ ይችላል። እሱን ሪኩዌስት አድርጎ የሚከታተልበት አፕሊኬሽን ነው። ኒው ብለን እዚህ ጋር የተለያየ ኤክስፔንስ ታይፕ ሊሆን ይችላል። ለምሳሌ ራይድ ከሆነ ራይድ ይለዋል። ካታጎሪ ትራቭል እና አኮሞዴሽን ብለው የሚጠይቀው ቶታል ይሄን ያህል ነው። ከዚህ በኋላ ጠያቂው ማነው? በማን ነው የሚከፈለው? በካምፓኒ ነው ወይስ በኤምፕሎይ ነው? ስለዚህ ከጨረስን በኋላ አታች ሪሲት አድርገን ክሬት ሪፖርት እንላለን ማለት ነው።
ወደ ማናጀራችን ሰብሚት እናደርጋለን። ከዚህ በኋላ ሰብሚት ስቴት ላይ ነው። ከዚህ በኋላ ማናጀራችን አፕሩቭ ያደርገዋል ማለት ነው። አፕሩቭ ከተደረገ በኋላ ፋይናንስ ክፍል ደግሞ ወደ ጆርናል ፖስት ያደርጉታል ማለት ነው። ፔመንት ካለ ሬጅስተር ፔመንት ብሎ ፔመንቱን እዚህ ውስጥ ማስገባት ይቻላል። ጆርናል ኢንትሪውን ኤክስፔንሱን እዚህ ጋር ማየት ይቻላል። እንደምታዩት ሬጅስተር ፔመንት ልክ ኢንቮይሶች እና ቢል ላይ እንዳያችሁት ተመሳሳይ ነው። እዚህ ጋር ክሬት ፔመንት እንለዋለን። ጆርናል ኢንትሪውን ማየት እንችላለን። ኤክስፔንስ ፎርሙ ደግሞ ይሄን ይመስላል የመጀመሪያው ማለት ነው። ኦኬ ስለዚህ አይ ቲንክ ኤችአር ሞጁል ጠቅለል ለማድረግ ሪክሩትመንት ጀመርን። ሪክሩትመንት ከዛ በኋላ ኢምፕሎይስ እንዴት እንደሚመዘገብ አየን። ከኢምፕሎይስ በኋላ ደግሞ አቴንዳንስ አየን፣ ታይም ኦፍ አየን ወይም ሊቭ ማኔጅመንት አየን። ከዛ በኋላ ፔሮል አየን። ከፔሮል በኋላ ኤክስፔንስ አየን ማለት ነው። ስለዚህ ኤችአር ሞጁል ይሄን ይመስላል።